ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ በእኛ ቤት ጁምአን ምሳ እንዴት እንደምንሰራ ላሳያችሁ። በአንድ ፊት ካብሳ ሰራለሁ፣ በአንድ ፊት ኢዳም፣ ከዛም ሻይና ገህዋ ሰራለሁ ማለት ነው። እንደዚህ ነው ዛሬ እኛ ቤት ጁምአ። አብረን እንስራ፣ ወደ አሰራሩ እንሄድ ማለት ነው። ግን ያው ግማሽ ግማሽ የተወሰነ ሊሟላም ላይሟላም ይችላል። ካልመጡብኝ ሙሉ ለሙሉ ከመጡብኝም ያው እንግዲህ ደበቅ እያደረገው የቻለኩትን ያክል ለመቅረጽ እሞክራለሁ። እዚህ ጋር አሁን የካብሳዬን ሽንኩርት እያቁላለሁ ነው። እዚህ ጋር ደግሞ የኢዳም በሳልሳ ነው ኢዳሙን። ይሄኛው እንኳን ፍሬሽ ቲማቲም ነው፣ በቲማቲም ብቻ ነው ማለት ነው ሩዙ። ለአሁኑ እንደዚህ ነው። እንግዲህ ደግሞ ያው የእነሱ የልጆቹ ጸባይ ሰላሳ ነው። አንዱ ቃላ ሲል ይወዳል፣ አንዱ ነጣ ሲል እያየን እናደርገዋለን ማለት ነው። በፎቅ እንዳይመስላችሁ ደግሞ የምጨምረው ገና ያው እንትን እያልኩ ነው። እዚህ ጋር ደጃጅን የኤደም ደጃጅን አጥቤ እንደዚህ እየጨመቀሁ እያደረኩ ነው። ግን ሰዓት የለኝም ነበረ የሚገርማችሁ እና እንደዚህ ቸኩዬ ነው ዛሬ የሰራሁት። እግዚአብሔር ይመስገን ደርሶልኛል። እኔ እንትን አላለኝም፣ አላሳፈረኝም። ጎበዝ ነኝ ወየ ማለት እችላለሁ። እዚህም ጋር ያው ሴትዬ ስለነበረ ሳጥብ አላሳየኋችሁም። እንትኑ ደጃጁ ግን ጃሄዝ ነው። ትናንትና ነው ራሱ አውጥቼ እንትን ብዬ ሁለት አድርጌ ጥብጥብ አድርጌ መልሼ ወደ ተላጅ የመለስኩት። ግን ለዛሬ አገለገለኝ ማለት ነው። የኔ ልጆች በነገራችን ላይ እንደዚህ ምሳ አብረው ሰዎቹ እዚሁ አብረው ስልፍ ታሉ ቡናና ሻይ እየጠጡ ያኔ ምሳ ስር ይላሉ። ጣጣ የለባቸውም። እንደኮኑት ይደርሳሉ ምናምን ላ። እዚህ ጋር ደግሞ ይኸው ቡና እየሰራሁ ነው። እዚህ ጋር ቡናው ሁለተኛ ነው፣ ሁለተኛ ዙር። አንደኛውን ሻይም ገህዋም አድርጌ ሰጥቻለሁ። ሻይ ያለው ቡና ስሪ ተብዬ ቡና እየሰራሁኝ ነው። እዚህ ጋር ያው እንግዲህ በራድ ነው፣ የውሃ በራድ አለኝ፣ ውሃ ማሞቅበት። ይሄ ጋር ደግሞ በነገራችን ላይ ይችን ወላአ ይችና ያኛው ይለያያል እንጂ እንደዚህ ሽጉጥ መስሎኝ ባህርተኛ ሆኜ ማለት ነው። ያችን ነያንሽ ነያንሽ አልኳት። አረቧን ምንድነው ስትለኝ ነያንሽ ይሄንን በእጅ እኮ አልነካም ደግሞ ይሄን አንሽ ነው እያሳየሁ እንደዚህ ጣቴን ቀስሬ። በነገራችን ላይ ሌላውን አስታውስኩኝ እንትን ብዬ እዚህ ጋር ባህራቴን እየጨመርኩ ነው። ያው ባህራት የካብሳ ባህራቴን እየጨመርኩ ነው ማለት ነው። እና ያንን ሽጉጥ መስሎ እና ያንሽ አልኳት። አሁን ይሄን ወለቃ እንደዚህ ወለቃ ረጅሙን ሀዲዱን ሳይ ማለት ነው ያ ነው ትዝ የሚለኝ ባህርተኛ ሆኜ። ኧረ እኔ ይሄንን ሽጉጥ አንሺ አልኳት በአማርኛ። እና ይሄን ሽጉጥ አንሺ አልኳት ሴትዮዋን። ሀዲሽ ወሽ ስትለኝ ነይ እኔ አልኳት። ከዛ መጣይ ምንድነው ስትለኝ ይሄን አንሺ አልኳት። ስለዚህ ይሄ ሀዲድ ወልአ ብላ እንትን አለች። ያን ጊዜ የታውቂ እንኳን ወልአ ምንስ ብትል ምን አገባኝ ብላሽ። ጽዳት ግን ማሻአላህ ቋንቋ ነው እንጂ እኔ ስራው ጠፍቶኝ አይደለም። እዚህ ጋር ደግሞ ውሃን እየጨመርኩ ነው። የካብሳ ውሃ እየጨመርኩ ነው። ይቅርብኝ ሌላው ወሬ ለአንድ ቀን ቪዲዮ ይሆነኛል። እና እንደዚህ እያደረገው ውሃ እየጨመርኩ ነው፣ የካብሴን ውሃ። በዚህም መካከል ማለት ነው በይ አፍጥኝ አፍጥኝ ልነግራችሁ አልችልም። እሺ እያልኩ በፍጥነት ነው ሁሉን ነገር ዛሬ የሰራሁት። ይሄንን ሁሉንም ሰርቼ እንጂ 2 ሰዓት ነው እንትን ያለብኝ አደረስኩት የተሰጠኝ ማለት ነው። ለዚህን ሰዓት ቶሎ ብለሽ አድርሽ ተብዬ። አንደኛው ልጅ ወደ ስራ ሊሄድ ነው። ሌሎቹም ያው የጓደኞቻቸው ጋር ለመሄድ ነው መሰለኝ ጥድፍ ያሉት። እነሱ ቡናና ሻይ እስከሚጠጡ ድረስ እኔ እንደዚህ አድርጌ ምሳ አደረስኩላቸው። ኤደምም ካብሳም ማለት ነው። እና ታንድ ፊት ኤደም ይባላል።
ሩዝም ካብሰም መብላት የሚፈልግ ካብሰ ይበላል። እንደዚህ አድርገን ነው እኛ የምንሰራው። ደግሞ የከተማ የአራዳ እንትን አይደለም እኮ ያለ አይደለ የገጠር እንደዛ ነው። እኛ በነገራችን ላይ ገጠሪዎች ነን። እኩል ሳውዲ ኖርን ማለት አይቀርም። ገጠር ነው አሁን የኛ። አንድ ቀን ወክ እያደረግሁ አሳያችኋለሁ። ፍየል መጠበቂያ ነው። ግን የሚያውቁት አብዛኛው እንትን ነው። አሁን ከተማ ቦታ ላይ አይዲ ወቅት ሐሙስና አርብ በተለይ በመጣ ሰዓት በፊት የምሰራበት ቦታ ማለት ነው። ፈጣይር ሀይልያ ቢዛ በቃ የተለያዩ ነገሮች ይሰራሉ። እዚህ ግን አይሰራም። አሁን እዚህ ጋር ሩዜን ልጨምር ደጃጄን እያወጣሁ ነው። እንደዚህ ነው ዛሬ ብቻ። ንቅሳትም አለኝ ደግሞ እስኪ ንቅሳት ላሳያችሁ። ልጅ ሆኜ ከብቶ እየጠበቀሁ የነቀስኩት ማለት ነው። እዚህ ጋር ደግሞ ኤደሜን እያማሰልኩ ነው። እና የገጠር ምግብ ነው የከተማ ምግብ እንዳይመስላችሁ። ታንድ ፊት እዚህ ጋር እንግዲህ ሩዜን እጨምራለሁ። ሩዝ ስጨምር ብቻ ነው ሳጥብ አይታይም። ምክንያቱም አለች ስላለች ምንም ማድረግ ስለማልችል ማለት ነው። ያው የመዳም ቅመሞች እናንተም ታውቃላችሁ ትረዱኛላችሁ ብዬ ተስፋ አለኝ። እዚህ ጋር እንግዲህ አጥቤ ጨርሼ እንደዚህ ጨመርኩ ማለት ነው። ምክንያቱም እንትን አለች እሷ ስላለኝ በስተጀርባ ያው ስልኬን ልክ እንደሚጽፍ ሁልጊዜ እንደዚህ ስለሚይዝ የምጽፍ መስዬ ነው በአንድ እጄ እንዴ ስልኩን ትተሽ እሱን ቶሎ ቶሎ ቤት ነኝ። እሺ ነው ሌላ ምን ይባላል? እሺ እላለሁ። ከዛ ቁጭ አደርገዋለሁ ማለት ነው። ሀድ ስትል ደግሞ ብድግ እያደረገው ዛሬ ለማንኛውም አልሙሄም እንደዚህ እንትን አልኩኝ። የዚህን ያክል ደግሞ አንድ ቀን ፈጣሪ ካለ እንደዚሁ እያልኩ ለኢቱቤ አዘጋጃለሁ ማለት ነው። አሁንማ እንግዲህ ወጡንም ሾርባውንም እንትኑንም እያልን መልቃ ነው። ቴት ይመጣል ኋላ ሌላ ነገር ወይ እንደ ሰው እዚህ ጋር ደግሞ ይኸው አቀራርቤ ፎቶ አነሳሁት ማለት ነው።